በሰላት ለኛች ቆይ አንቺ ዛሬ ትምህርት ቤት መሄድ አትፈልጊም እንዴ? እና ትምህርት ቤት መሄድ የምችለው ዩኒፎርም ስለለበስኩ ብቻ ነው። እና ምን ስለሆንሽ ነው? ጋውን ስለለበሽ? የትምህርት ቤት ክፍያ እስከከፈልኩ ድረስ። ታዲያ ይከፈላል። ምን ታለቃቅሻለሽ? እንዲህ እያልክ አዘናግተኸኝ ነው እየተዋረድኩት። ምን ሆነሽ ነው ደግሞ አንቺ የተዋረድሽው? ያልተከፈላላችሁ ተማሪዎች ተብሎ ስሜ ሲለጠፍ ነገር የለ እንዴ? ታዲያ ይሄ መዋረድ ነው እንዴ? አሁን ጥሩ ውጤት አምጥቼ የተለጠፍኩ መሰለ እንዴ? የኔ ልጅ እኮ የደላሽ ነሽ። የዕለት ምሳውን ሳይቋጥር የሚሄድ ስንት ድሃ ተማሪ እያለ አንቺ የወር ሂሳቤ በሰዓቱ አልተከፈለልኝም ብለሽ ታለቃቅሻለሽ። ምሳ ሳይዘን የሚሄድ ተማሪ አለ እንዴ? ሞልቶ። እኛ ጋር ግን የለም። እናንተማ ይነስም ይብዛም የድና ቤተሰብ ልጆች ናቸው። ገባሽ? በየመንግስት ትምህርት ቤቱ ግን በረሃብ ምክንያት እንቅልፍና ድካም እያዳፋቸው የሚማሩ ነፍ ተማሪዎች አሉ። ምስኪን ሲያሳዝኑ። ልክ ነው። ይሄንንማ እንኳን አንቺ ያለው ውይ ምስኪን ሲያሳዝኑ ነው የሚለው። በያውን ተነሽ እንሂድ። ካከፈላችሁ ዛሬ እንዳትመጡ ተብላለ። እንደማትመጡ? አዎ፣ እዛ ሄጂ ከምባረር እዚሁ ብቀር ምጭ ነው። እንዴ ምን እንደሚሻለኝ እኮ እኮ እንዴ በምን ቀን እንትን እንዳል በቃ ይመሽና ላይ እንውጣ። በቃ ምን እንደው ዘሩ ብቻችንን እኮ በላን። ባክ ምን አብዬ የሥራ ቀን አይደለ እንዴ? ማን ከማን ይገናኛል ብለህ ነው? አይ ከተማ ነገር ሰውን ሁሉ እኮ አራራቀው። አዎ አብሮ መብላት እኮ ዱሮ ቀረ። ያው እባክህ አሁንም አልቀረ። ለምሳሌ እኛ ባላገራው አብረን ነው የምንበላው። አብዬ ገጠር እናንተ እኮ አልተነካካችሁ አልተበረዛችሁ ሆኖ ነው እንጂ እዚህ አብሮ መብላት የት አለ? መባላት ነው የተያዘው። አባቴ እኮ ሊከፍልልኝ ነው። ምንድን ነው የሚከፍልልሽ? የትምህርት ቤቱን ክፍያ ነው። አሜንዬ እስከ ዛሬ በነፃ ነበር የምትማሪው? አረ ሁሌ የሚከፈለው። ታዲያውን ምን አዲስ ነገር ተገኘ እንዴ? የዚህ ወር ስራ ከፈኩ ልባለን ነበር። አረ ምን አይነት ነገር ነው? ብር አልተከፈለም ብለው ሊያባርሩሽ? ዛሬ ካከፈሽ እንዳትመጪ ተብዬ ነበር። የወሬ እናት በየሄድሽበት ካላወራሽ የኖርሽ አይመስልሽም ማለት? ታዲያ አፍ የተፈጠረው ለመብላት ብቻ ነው። በይ ወሬ አታብዥ። ነይ እንሂድ። አይ አንበሳው ይቤ አንበሳ እኮ ነህ። በቃ እንደው መዥረጥ አድርገህ ልትከፍል ነው ማለት ነው። ከየት ነው መዥረጥ አድርጌ የምከፍለው? ያለኝን አራግፌ ነው እንጂ። ወሽ ይቤ እንኳን ስሜቱን አየኸው። እንዴት ነው ታዲያ? ያንገበግባል አይደል? ማንገብገብ ብቻ ያሳረራል እንጂ። ይኸውልህ እኛም አንተን ስናስተምር እንዲህ እርር ድብን ብለን ነው። ይኸው እንዲህ ተዘቅዝቀን ቁልቁል እንደ ጆንያ ተራግፈን ነው።